አንድ ቀን መስታወት ፊት ቆመው ፊቱ ላይ ትናንት ያልነበረ ትንሽ መስመር ዛሬ ማየት ይጀምራሉ። መቼ ነው ይሄ ጀመረው ብለው ራሱን ይጠይቃሉ። እድሜ መጨመር ተፈጥሯዊ ነው፣ ግን ቆዳው ከእድሜው በፊት እንዲያረጅ መፍቀድ የግድ አይደለም። ምክንያቱም በየቀኑ የምናደርጋቸው ትንንሽ ነገሮች፣ እንቅልፍ ማጣታችን፣ ውሃ ለመጠጣታችን፣ ፀሐይ ላይ የምንቆይበት ጊዜ፣ የቆዳ እንክብካቤያችን እና የምንመገበው ምግብ በአመታት ውስጥ በፊታችን ላይ የራሳቸውን ታሪክ ይጽፋሉ። ወዲያ ዛሬ ያንን ታሪክ ከመጨረሱ በፊት ቀይሩት የሚችሉትን 10 ቀላል ልማዶችን እናያለን። ከነዚህ ውስጥ ግን አንዱ ልማድ በጣም ቀላል ስለሆነ ብዙዎቻችን እንዘነጋዋለን። ነገር በቆዳችን ላይ የሚታየው ተጽዕኖ ከምናስበው በላይ ነው። ቪዲዮውን እስከ መጨረሻው ይከታተሉ፣ ምክንያቱም ቆዳውን ዛሬ መንከባከብ የነገውን መልኩን መንከባከብ ነውና። ቁጥር 1 በቫይታሚን ሲ የበለጸጉ ምግቦች። ቫይታሚን ሲ ለሰውነታችን ከሚያስፈልጉ ጠቃሚ ቫይታሚኖች አንዱ ሲሆን ለቆዳችን ጤናም ልዩ ሚና አለው። በተለይም ሰውነታችን ኮላጅን እንዲፈጥር ያስፈልገዋል። ኮላጅን የቆዳችንን ጥንካሬና የመለጠጥ ባህሪ ለመደገፍ ከሚረዱ ዋና ፕሮቲኖች አንዱ ነው። የቆዳችን ኮላጅን መጠን እድሜ ሲጨምር በቀስታ ሊቀንስ ይችላል። ይህም ቆዳችን ቀድሞ እንደነበረው ጠንካራና የተለጠጠ እንዳይሆን ከሚያደርጉ የተፈጥሯዊ ሂደት አንዱ ነው። ስለዚህ በቂ ቫይታሚን ሲ ማግኘት ሰውነታችን ኮላጅን እንዲፈጥር ለመደገፍ ይረዳል። ይህ ማለት ቫይታሚን ሲ የፊት መሸብሸብን በቀጥታ ያጠፋል ማለት አይደለም። ይልቁንም ለቆዳ መዋቀርና ጤና አስፈላጊ የሆኑትን የኮላጅን ምርት ይደግፋል። ሌላው ጠቃሚ ነገር ደግሞ ቫይታሚን ሲ አንቲኦክሲደንት መሆኑ ነው። በየቀኑ ሰውነታችንን ከተለያዩ የአካባቢ ተጽዕኖዎች እና የሰውነት ሂደቶች የሚመጡ ኦክሲዳቲቭ ጉዳቶችን ይጋፈጣል። አንቲኦክሲደንቶች ሰውነታችንን ከእነዚህ ጉዳቶች ለመጠበቅ የሚያግዙ ንጥረ ነገሮች ናቸው። ስለዚህ የቆዳችንን ጤንነት ለመጠበቅ ቫይታሚን አስፈላጊ ነው። ታዲያ ቫይታሚን ሲ የምናገኘው ከየት ነው? ብርቱካን፣ መንደሪን፣ ሎሚ፣ ዘይቱን እና ቃሪያ ጥሩ ምርጫው። በተለይ ዘይቱን፣ ቃሪያ በቫይታሚን ሲ የበለጸጉ ምግቦች መካከል ይገኛሉ። እዚህ ላይ ግን አንድ ጠቃሚ ልምድ አለ። አንድ ቀን ብዙ ፍራፍሬ በመብላት ብቻ የቆዳችንን ለውጥ እንዲመጣ መጠበቅ የለብንም። የተሻለው ነገር በመደበኛነት የተለያዩ ፍራፍሬና አትክልቶችን የሚያካትት ሚዛናዊ አመጋገብ መመገብ ነው። ለምሳሌ በቁርስ ጊዜ አንድ ፍራፍሬ መጨመር፣ በምሳ ወይም በእራት ደግሞ ቃሪያ ወይም ሌላ ቫይታሚን ሲ ያለው አትክልት ማካተት ይቻላል። ይህን እንደ አጭር ጊዜ የምንሞክረው ነገር ሳይሆን እንደ የዕለት ተዕለት የአመጋገብ ልምድ ማድረግ ይሻላል እና ይሄ የሚያሳየን አንድ ትልቅ ነገር አለ። ጤናማ ቆዳ የሚጀምረው ከምንጠቀመው ክሬም ብቻ አይደለም። ሰውነታችን ከውስጥ የሚያገኘው ተመጣጣኝ ምግብም በቆዳችን ጤና ላይ ሚና አለው። ስለዚህ ቫይታሚን ሲ የበለጸጉ ምግቦችን በመደበኛነት ወደ አመጋገባችን ማካተት ለቆዳችን ጤና ጥሩ ድጋፍ ሊሆን ይችላል። አሁን ግን ቆዳችንን ከውስጥ በምግብ ከደገፍን በኋላ ከውጭ ደግሞ ከምንጠብቀው ነገር አንዱ ምንድን ነው? ሁለተኛው አሳ። ይህ ምግብ ለቆዳችን ብቻ ሳይሆን ለልብና ለአእምሮ ጤናም ጠቃሚ ነው። አሳ በተለይ እንደ ሳልሞን፣ ሳርዲን እና ማክሬል ያሉ የሰባ አሶች ኦሜጋ 3 የሚባሉ ጠቃሚ ስብ አሲዶችን ይይዛሉ። ኦሜጋ 3 ሰውነታችን በራሱ በበቂ መጠን ሊፈጥረው የማይችለው አስፈላጊ ስብ አሲድ ስለሆነ ከምግብ ማግኘት አስፈላጊ ነው። ኦሜጋ 3 ከቆዳ ጋር ምን ያገናኘዋል? ቆዳችን ከውጭ የሚመጡ ነገሮችን ከሰውነታችን ለመለየትና እርጥበቱን ለመጠበቅ የሚያግዝ መከላከያ ሽፋን አለው። የኦሜጋ 3 ስብ አሲዶች የዚህን የቆዳ መከላከያ ተግባር ለመደገፍ ሚና ሊኖራቸው ይችላል። ይህ ለምን ወሳኝ ነው? ቆዳችን በቂ እርጥበት ሲኖረው ከመጠን በላይ ደረቅ እንዳይሆን ይረዳል። ደረቅ ቆዳ ደግሞ ትንንሽ የመስመር ምልክቶችን የበለጠ ግልጽ ሊያደርግ ይችላል። እንደገና ግልጽ እናድርገው። አሳ መመገብ የፊት መሸብሸብን በቀጥታ ያስወግዳል ወይም የቆዳ እርጅናን ያቆማል ማለት አይደለም። ነገር ግን ኦሜጋ 3 የያዘ ጤናማ አመጋገብ የቆዳ ጤናን ለመደገፍ የሚረዳ አንዱ ክፍል ነው። አሳ ሌላ ትልቅ ጥቅምም አለው። ጥሩ የፕሮቲን ምንጭ ነው። ፕሮቲን ለሰውነታችን ቲሹዎች መገንባትና መጠገን ያስፈልጋል። ቆዳችንም ከነዚህ ቲሹዎች አንዱ ነው። ስለዚህ አሳን በአመጋገባችን ውስጥ ማካተት ኦሜጋ 3 ፕሮቲንን እና ሌሎች ጠቃሚ ንጥረ ምግቦችን ለሰውነታችን ለማቅረብ ጥሩ መንገድ ነው። ታዲያ አሳን ስንመገብ ምን ያህል መሆን አለበት? ለጤናማ ሰው በአጠቃላይ በሳምንት 2 ጊዜ የአሳ ምግብ ማካተት የሚመከር የአመጋገብ ልምድ ነው። ከተቻለ ኦሜጋ 3 የበለጸገ የሰባ አሳ መምረጥ ይቻላል እና አሳ በቀላል ካልተገኘ ወይም ካልተመገቡ ኦሜጋ 3 የሚያበረክቱ ሌሎች የምግብ ምንጮችም አሉ። ለምሳሌ የተወሰኑ ዘሮችና ለውዝ እንደ አማራጭ ሊካተቱ ይችላሉ። ነገር ግን የዛሬውን ቪዲዮ ዋና ነጥብ አንዘንጋ። ቆዳችንን ጤናማ ለማድረግ አንድ ምግብ ብቻ አይደለም። የተለያዩ ጤናማ ምግቦች በቂ እንቅልፍ፣ በቂ እንቅስቃሴ እና ከፀሐይ ተገቢ ጥበቃ በአንድነት የተሻለ ውጤት ያስገኛሉ እና ከአሳ የምናገኘው ኦሜጋ 3 ቆዳችንን ከውስጥ ለመደገፍ ከሚረዱ ነገሮች አንዱ ከሆነ ቀጣዩ ነጥብ ደግሞ በተለየ መንገድ የቆዳችንን ጤና ይደግፋል። ቁጥር 3 ቲማቲም ነው። ቲማቲም በቤታችን በቀላሉ የምናገኘው በብዙ ምግቦች ውስጥም የምንጠቀምበት አንድ ቀላል ምግብ ነው። ቲማቲም ለቆዳ ጤና ተለይቶ የሚያስደስተው ከዋና ንጥረ ነገሮች አንዱ ሊኮፒን የተባለ አንቲኦክሲዳንት ነው። ሊኮፒን ቲማቲምን የሚያቀልመው ቀይ ቀለም ካሮቲኖይድ ንጥረ ነገሮች አንዱ ነው። እንግዲህ ይሄ ለቆዳችን ምን ያደርጋል? ቆዳችን በየቀኑ ከፀሐይ የሚመጣውን አልትራቫዮሌት
ብርሃን ጨምሮ ለተለያየ አካባቢ ጫናዎች ያጋልጣል። ከመጠን በላይ የዩቪ ተጋላጭነት በጊዜ ሂደት የቆዳ እርጅናን ሊያፋጥን ይችላል። ይህንን በሳይንሳዊ ቋንቋ ፎቶ ኤጂንግ ማለትም በፀሐይ ተጽዕኖ የሚፈጠር የቆዳ እርጅና ብለን እንጠራዋለን። ሊኮፔን እዚህ ላይ አስደሳች የሆነ ሚና። የሊኮፔን አንቲኦክሲዳንት ባህሪ ሰውነታችን ከኦክሲዳንቲቭ ጭንቀት ጋር እንዲቋቋም ይረዳል። በቲማቲም እና በቲማቲም ምርቶች ላይ የተደረጉ ጥናቶችም ሊኮፔን ከፀሐይ ጋር በተያያዘ የቆዳ ጉዳት ላይ ሊኖረው የሚችለውን ድጋፍ መርምረዋል። ግን እዚህ ላይ ትልቅ ልዩነት አለ። ቲማቲም መመገብ የፀሐይ መከላከያ ክሬምን አይተካም። ማለትም ቲማቲም በላው ስለዚህ ከፀሐይ ራሴን መጠበቅ አያስፈልገኝም ማለት ፈጽሞ አይደለም። ቲማቲምን አንድ የጤናማ አመጋገብ ክፍል እንመለከተዋለን። የፀሐይ ጥበቃን ደግሞ በተለየ መንገድ እናደርጋለን። አሁን ቲማቲምን ስንመገብ ሌላ ጥያቄ ይነሳል። ጥሬ መብላት ይሻላል ወይስ ማብሰል? ቲማቲም በማብሰል ሊኮፒን ለሰውነት የበለጠ ተደራሽ ሊሆን ይችላል። በተለይ ቲማቲምን በትንሽ ጤናማ ስብ ምንጭ ጋር መመገብ ሊኮፔን እንዲዋሃድ ሊረዱ ይችላሉ። ስለዚህ ቲማቲምን በሰላጣ ውስጥ ጥሬ መጠቀም ትችላላችሁ። እንዲሁም በምግብ ውስጥ በማብሰል መመገብ ትችላላችሁ። ሁለቱንም መንገዶች በአመጋገባችሁ ውስጥ መቀያየር ይቻላል። ለቆዳችን በተለይ ምን እንፈልጋለን? አንደኛ በቂ ንጥረ ምግብ ማግኘት፣ ሁለተኛ ከፀሐይ የሚመጣውን ጉዳት መቀነስ፣ ሶስተኛ ቆዳችንን የሚደግፉ ጤናማ ልማዶችን ማቆየት። ቲማቲም ከእነዚህ ውስጥ በተለይ በአመጋገብ በኩል የሚሰጠን ድጋፍ ነው። አንድ ቲማቲም በላን ብለን የፊት መሸብሸብ አይጠፋም። ነገር ግን እንደ ቲማቲም ያሉ የአትክልት ምግቦችን በመደበኛነት የሚያካትት ጤናማ አመጋገብ ለአጠቃላይ ጤናና ለቆዳ ጤና ጠቃሚ ድጋፍ ሊሆን ይችላል። ስለዚህ ቲማቲምን ቀላል ምግብ ብለን እንመልከተው። በውስጡ ያለው ሊኮፔን ለቆዳችን ጤና የሚሰጠው ድጋፍ በተለይ በእርጅና ሂደት ውስጥ ትኩረት ልንሰጠው የሚገባ ነጥብ ነው እና አሁን ወደ ቀጣይ ምግብ እንለፍ። ይህ ደግሞ ቆዳችን ለመጠገንና ለመታደስ ከሚፈልጋቸው ጠቃሚ ንጥረ ምግቦች ጋር የሚያያዝ ነው። ቁጥር 4 አቮካዶ። አሁን ደግሞ ወደ ቁጥር 4 እንለፍ። ለቆዳችን ጤና ከሚያስፈልጉ ጠቃሚ ስብና ሌሎች ንጥረ ምግቦች የበለጸገው አቮካዶን እንመልከት። አቮካዶ ለቆዳ ጤና የሚያስደስተው ከዋና ዋና ንጥረ ምግቦች መካከል ጤናማ ያልተሟላ ስብ፣ ቫይታሚን ኢ እና ፋይበር ስለሚያገኙበት ታዲያ ቆዳችን እንዳይሸበሸብና ጤናማ መልክ እንዲኖረው አቮካዶን እንዴት መመገብ እንችላለን? መጀመሪያ የምንረዳው ነገር ቆዳችን በቂ እርጥበትና ጤናማ የመከላከያ ሽፋን እንዲኖረው ጠቃሚ ነገሮች እንደሚያስፈልጉት ነው። አቮካዶ የሚያበረክተው ጤናማ ስብ የቆዳን መዋቅርና መከላከያ ተግባር ለመደገፍ ከሚረዱ የአመጋገብ ክፍሎች አንዱ ነው። ቆዳችን ከመጠን በላይ ሲደርቅ ትንንሽ የመስመር ምልክቶች ይበልጥ ግልጽ ሊመስሉ ይችላሉ። ስለዚህ ቆዳችንን ከውስጥ አቮካዶ ቫይታሚን ኢ ደግሞ ይዟል። በአመጋገብ መደገፍ አንዱ ጠቃሚ ነገር ነው። ይህ ቫይታሚን እንደ አንቲኦክሲዳንት ሆኖ ሴሎቻችንን ከጉዳት ለመጠበቅ ይረዳል። ይህ በአጠቃላይ የቆዳ ጤና ጠቃሚ የሆነ ሚና አለው። እንግዲህ አቮካዶ በቀን ምን ያህል መመገብ ይገባል? እዚህ ላይ ቁልፍ መጠንን መጠበቅ ነው። አቮካዶ ጤናማ ስብ የያዘ ቢሆንም ወይም ካሎሪ ሆንም የሚያበረክት ምግብ ነው። ስለዚህ ጤናማ ነው ብለን ከመጠን በላይ መመገብ አያስፈልግም። ለምሳሌ አንድ ሩብ ወይም ግማሽ አቮካዶ እንደ አንድ ምግብ ክፍል ማካተት ይቻላል። ከቁርስ ጋር፣ ከሰላጣ ጋር ወይም ከሌሎች ጤናማ ምግቦች ጋር ማዋሃድ ይቻላል። ለምሳሌ አቮካዶን ከቲማቲም፣ ከአትክልቶችና ከጥሩ የፕሮቲን ምንጭ ጋር በማዋሃድ የተሟላ ምግብ ማዘጋጀት ይቻላል። ግን አንድ ነገር ግልጽና አቮካዶ መሸብሸብን በቀጥታ የሚያጠፋ ምግብ አይደለም። አንድ ምግብ ብቻ የቆዳን እርጅና ማቆም አይችልም። ነገር ግን ቆዳችንን ጤናማ ሆኖ እንዲቆይ የሚረዱ ንጥረ ምግቦችን በየቀኑ ከተለያዩ ጤናማ ምግቦች ማግኘት ይችላሉ። አቮካዶ የዚህ ጤናማ አመጋገብ አንዱ ክፍል ነው። እንዲሁም ቆዳችንን ከመሸብሸብ ለመጠበቅ ምግብ ብቻ አይበቃም። በቂ ውሃ መጠጣት፣ በቂ እንቅልፍ ማግኘት፣ አዘውትሮ እንቅስቃሴ ማድረግና በተለይም ከፀሐይ ተገቢ ጥበቃ ማድረግ ከአመጋገብ ጋር አብረው የሚሰሩ ጠቃሚ ልምዶች ናቸው። ስለዚህ ቆዳችንን ከውስጥ ለመደገፍ አቮካዶን በመጠኑና ከተለያዩ ጤናማ ምግቦች ጋር ማካተት ጥሩ ልምድ ነው። አሁን ግን ከጤናማ ሰው ወደ ሌላ በጣም አስፈላጊ ንጥረ ምግብ እንለፍ። ቆዳችን ራሱን ለመጠገንና ለመገንባት የሚፈልገውን የፕሮቲን ምንጭ እንመልከት። ቁጥር 5 ግሪክ እርጎ። አሁን ደግሞ ወደ ቁጥር 5 እንለፍ። ቆዳችን ጤናማ ሆኖ እንዲቆይ ከሚያስፈልጉት ንጥረ ምግቦች አንዱ ፕሮቲን ነው እና ፕሮቲንን በቀላሉ ለማግኘት ልንመርጠው የምንችለው ምግብ ግሪክ እርጎ ነው። ቆዳችንን እንደ አንድ ህያው አካል ካየነው ሁልጊዜ ራሱን እያደሰና እየጠገነ እነዚህ የሰውነት ሂደቶች ደግሞ በቂ ፕሮቲን ከምግብ ማግኘት ያስፈልገናል። ግሪክ እርጎ ከተለመደው እርጎ ጋር ሲነጻጸር ብዙ ጊዜ በለጸገ ፕሮቲን፣ ይህም እንደ ቁርስ ወይም እንደ ቀላል ምግብ ጥሩ የፕሮቲን ምንጭ ሊያደርገው ይችላል። አሁን ፕሮቲን ከቆዳችን ጋር ምን ያገናኘው? ሰውነታችን ቆዳን ጨምሮ ብዙ የህዋስና የሰውነት ክፍሎችን ለመገንባት ለመጠገን ፕሮቲን ይጠቅማል። ስለዚህ በቂ ፕሮቲን የሚያቀርብ ሚዛናዊ አመጋገብ በአጠቃላይ የቆዳ ጤና ወሳኝ ነው። ነገር ግን ይህንን በትክክል እንረዳ። ግሪክ እርጎ ፊት ላይ
በቀጥታ ተአምር የሚሰራ መሸብሸብን የሚያጠፋ ምግብ አይደለም። የምንነጋገር በምግብ ውስጥ በቂ ፕሮቲንን ማካተት ስለሚሰጠው ድጋፍ ነው። ግሪክ እርጎ በተጨማሪ ካልሲየም ሊያቀርብ ይችላል እና አንዳንድ እርጎዎች ደግሞ ቫይታሚን B12 እና ንጥረ ምግቦችን ይይዛሉ። የሚገኘው መጠን ግን እንደ ምርቱ ይለያያል። እንግዲህ የትኛውን ግሪክ እርጎ መምረጥ ይሻላል? በተቻለ መጠን ተጨማሪ ስኳር የሌለውን ወይ ትንሽ ስኳር ያለውን መምረጥ ይሻላል። በላዩ ላይ ብዙ ስኳር የተጨመረበት እርጎ ከሆነ የምግቡ አጠቃላይ ጥራት ሊቀንስ ይችላል። እንዲሁም ግሪክ እርጎን ብቻውን መመገብ አያስፈልግም። ከትንሽ ፍራፍሬ ጋር ማዋሃድ ትችላላችሁ። እንደ ሙዝ፣ ቤሪ ወይም ሌሎች የምትወዷቸውን ፍራፍሬዎች ጨምራችሁ መመገብ ትችላላችሁ። ትንሽ የለውዝ ወይም ዘር መጨመርም ይቻላል። በዚህ መንገድ ፕሮቲን፣ ፋይበር፣ ጤናማ ስብና ሌሎች ንጥረ ምግቦችን ከአንድ ምግብ ማግኘት ይቻላል። የቆዳ ጤና እንመልከት። አንድ ነገር እንዳንሳ በቂ ፕሮቲን መመገብ ብቻ ሳይሆን የምንመገበውን አጠቃላይ ምግብ ጥራት ነው ዋናው። በየቀኑ የተለያየ አትክልቶችን፣ ፍራፍሬዎችን፣ ጥራጥሬዎችን፣ ጤናማ ስብና ጥሩ የፕሮቲን ምንጮችን ማካተት ከአንድ ምግብ ብቻ መተማመን የበለጠ ጠቃሚ ነው። ስለዚህ ግሪክ እርጎ እንደ አንድ ቀላል ፕሮቲን አመጋገባችን ማካተት ትችላላችሁ እና አሁን ወደ ቀጣይ ምግብ እንለፍ። ይህ ግን ከፕሮቲን በተጨማሪ በቆዳ ጤና ላይ በተለየ መንገድ የሚያግዙ ንጥረ ምግቦች የምናገኝበት ነው። ቁጥር 6 ቆዳችንን ከፀሐይ ጨረር መጠበቅ። ደግሞ ለቆዳችን የሚያስፈልገውን ነገር ብቻ ሳይሆን ከሚጎዳው ነገር መጠበቅ ላይ እንመልከት። ይህም ፀሐይ ነው። ፀሐይ ለሰውነታችን ጠቃሚ ጎኖች አሏት። ነገር ግን ከመጠን በላይ ለፀሐይ መጋለጥ በተለይ ዩቪ ጨረር ለቆዳችን ጉዳት ሊያስከትል ይችላል። እዚህ ላይ ብዙ ሰዎች የሚያውቁት ግን በቂ ትኩረት የማይሰጡት ነገር አለ። የፊት መሸብሸብ ሁልጊዜ የእድሜ ውጤት ብቻ አይደለም። ተደጋጋሚ ለፀሐይ መጋለጥ የቆዳን መደገፍ መዋቅር ሊጎዳ ይችላል። በተለይ ኮላጅን፣ ኤላስቲን ጠንካራነትን የመለጠጥና የማሳሳት ባህሪ ውስጥ የሚሳተፉ ፕሮቲኖች በዩቪ ሊጎዱ ይችላሉ። ይህ ጉዳት በጊዜ ሂደት ሲደጋገም ቆዳን መለጠጥና አቅሙን ሊያሳጣ ይችላል። ከዚህም ቀጭን መስመሮችን በማውጣትና በመሸብሸብና የቆዳን ቀለም ለውጦችን በበለጠ ሊታዩ ይችላሉ። ስለዚህ በእርጅና ጊዜ ቆዳህን ለመጠበቅ የፀሐይ መከላከያን እንደ የውበት ምርት ብቻ አትመልከተው፣ እንደ የቆዳ ጥበቃ መሳሪያም ተመልከተው። በተለይ በቀን ውስጥ ለረጅም ጊዜ ከቤት ውጭ የምትቆይ ከሆነ ሰንስክሪንን መጠቀም ጠቃሚ ነው። ግን ሰንስክሪን መቀባት ብቻ አይበቃም። ከቻል ከፀሐይ በጣም ኃይለኛ ሰዓታት ውስጥ በቀጥታ ፀሐይ ላይ የምትቆይበትን ጊዜ ቀንስ። ጥላ ፈልግ፣ ኮፍያ ተጠቀምና የቆዳህን የሚሸፍኑ ልብስ እንዲሁም ሰንስክሪን አንድ ጊዜ ቀብተ ለሙሉ ቀን እንደሚበቃ ማሰብ አይገባም። በተለይ በውጭ ለረጅም ጊዜ ከቆየ ወይም ላብና ውሃ ካጋጠመ እንደገና መቀባት ሊያስፈልግ ይችላል። አንድ ሌላ ነገርም አትርሳ። ፀሐይ የምትወጣው በሞቃት ቀን ብቻ አይደለም። ስለዚህ ዛሬ በጣም ሞቃት አይደለም ብለ የፀሐይ ጥበቃን ሙሉ በሙሉ መዘንጋት አይገባም እና በተለይ ፊት፣ አንገትና እጆች ብዙ ጊዜ ለፀሐይ ስለሚጋለጡ እነዚህን ቦታዎች መጠበቅ አትርሳ። እዚህ ላይ ዋናው ሀሳብ ይህ ነው። የቆዳ መሸብሸብ ከታየ በኋላ ለማስተካከል ከመጣር ይልቅ የሚያመጣውን የዩቪ ጉዳት ከዛሬ ጀምሮ መቀነስ የተሻለ ነው። ስለዚህ ከነገ ጀምሮ አንድ ቀላል ልማድ ጀምር። ከቤት ስትወጣ የፀሐይ ጥበቃን አትርሳ። ምክንያቱም የቆዳህን ውበት ለመጠበቅ የምታደርገው ነገር ዛሬ ትንሽ ሊመስል ቢችልም ውጤቱ ግን ከዓመታት በኋላ ሊታይ ይችላል። ቆዳህን የምትንከባከበው የቆዳ መሸብሸብ ከመጣ በኋላ ብቻ አይደለም፣ ከዛሬ ጀምሮ ነው። ቁጥር 7 በቂ እንቅልፍ መተኛት። ቆዳችን በሌሊት በሚያርፍበት ጊዜ አሁን ደግሞ ብዙ ሰዎች የሚዘነጉትን ነገር ግን ለቆዳችን ጤናና የውበት በጣም አስፈላጊ የሆኑትን ነገሮች እንመልከት። እንቅልፍ ከፊት መሸብሸብ ጋር ምን ያገናኘዋል ብለህ ልጠይቅ ትችላለህ። መልሱ ብዙ ነገር ነው። በቀን ውስጥ ቆዳችን ከፀሐይ ጨረር፣ ከአካባቢ ብክለት፣ ከደረቅ አየር፣ ከጭንቀት እና ከሌሎች የአካል ጫናዎች ጋር ይጋፈጣል። ሌሊት ስንተኛ ግን ሰውነት ወደ እረፍት የመመለስ ሂደት ይገባል። በቂና ጥራት ያለው እንቅልፍ ለሰውነታችን አጠቃላይ የመጠገን ሂደቶች አስፈላጊ ነው። ቆዳችንም ከዚህ ሂደት ውጭ አይደለም። ነገር ግን አንድ ነገር በግልጽ ልናስረዳ ይገባል። አንድ ሌሊት ብቻ በደንብ አለመተኛት ወዲያውኑ ፊትህን አይሸበሽብም። ችግሩ በተደጋጋሚ የሚከሰት የእንቅልፍ እጥረት ልማድ ሊሆን ይችላል ሲሆን ነው። በቂ እንቅልፍ ሳናገኝ ሰውነታችን የማያስፈልገውን የእረፍት ጊዜ አያገኝም። ይህ የቆዳ መልክ የደከመ፣ የደረቀ ወይም የደበዘዘ እንዲመስል ሊያደርግ ይችላል። በተለይ እድሜያችን እየጨመረ ሲሄድ ቆዳችን እንደ ወጣትነታችን ፈጣን የመመለስ አቅም ላይኖረው ይችላል። ስለዚህ እድሜያችን ከጨመረ በኋላ ቆዳህን ለመጠበቅ የምትፈልግ ከሆነ ውድ የሆኑ የቆዳ ምርቶችን ብቻ መመልከት አይበቃም፣ እንቅልፍህንም መመልከት አለብን። እንግዲህ ምን ያህል መተኛት አለብን? ለአብዛኛዎቹ አዋቂዎች በየሌሊቱ 7 እስከ 9 ሰዓት ያህል እንቅልፍ ማግኘት ይመከራል። ነገር ግን ቁጥሩ ብቻ አይደለም የሚያስፈልገው፣ የእንቅልፍ ጥራትም በጣም አስፈላጊ ነው። ለምሳሌ 8 ሰዓት አልጋ ላይ ቆይም
በየጊዜውም እየነቃ ከሆነ እንቅልፍ በቂ ጥራት ያለው ላይሆን ይችላል። ስለዚህ ከመኝታ በፊት የምታደርጋቸውን ልማዶች መመርመር ጠቃሚ ነው። ከመተኛት በፊት ለረጅም ጊዜ ስልክ መጠቀም፣ ከሰዓት በኋላ ብዙ ካፌን መውሰድ ወይም በየቀኑ በተለያየ ሰዓት መተኛት እንቅልፍህን እየረበሸ ከሆነ እነዚህን ልማዶች በቀስታ ለመቀየር የመኝታ ሰዓትህን መደበኛ ማድረግም ጥሩ መነሻ ነው። በተቻለ መጠን በየቀኑ ተመሳሳይ ሰዓት ላይ መተኛትና ለእንቅልፍ ልማድህ የተሻለ መደበኛነት ሊፈጥር ይችላል። ቁጥር 8 ቆዳችንን በየቀኑ መንከባከብ። አሁን ደግሞ ወደ ሌላ በጣም አስፈላጊ ነጥብ እንምጣ። ብዙ ሰዎች የፊት መሸብሸብ ሲያዩ ወዲያውኑ አንድ ውድ ክሬም ወይም አንድ ልዩ ምርት መፈለግ ይጀምራሉ። ነገር ግን ጤናማ ቆዳ ለመኖር የሚያስፈልገው ሁልጊዜ ብዙ ምርቶች አይደሉም። አንዳንድ ጊዜ ቀላል መደበኛና ቆዳህን የሚጎዳ የእንክብካቤ ልማድ ከብዙ ምርቶች የበለጠ ጠቃሚ ሊሆን ይችላል። ለምሳሌ ቀላል የቆዳ 3 ዋና ነገሮችን ሊያካትት ማጽዳት፣ ከፀሐይ መጠበቅ። መጀመሪያ ቆዳህን በቀስታ ማጽዳት። በቀን ውስጥ በፊታችን ላይ ዘይት፣ ላሻሻና አካባቢ የሚመጡ ነገሮች ሊከማቹ ይችላሉ። ስለዚህ ቆዳን በቀስታ ማጽዳት የእንክብካቤው መሰረት ነው። ግን እዚህ ላይ ሌላ ስህተት አለ። ቆዳ በበለጠ ጠርገው የበለጠ ንጹህ ይሆናል ብሎ ማሰብ። ቆዳን በጣም መፋቅ፣ በጣም ማጠብ ወይም ጠንካራ ምርቶችን መጠቀም የቆዳውን መከላከያ እንቅፋት ሊያደክምና ድርቀትን ወይም መቆጣትን ሊያባብስ ይችላል። ስለዚህ በቆዳህ ላይ ጠንከር ብለህ ከመስራት ይልቅ በቀስታና በመደበኛነት መንከባከብ ይሻላል። ሁለተኛው ነጥብ ነው የቆዳ እርጥበት ቆዳን ሊቀንስ፣ ቆዳው ደረቅና ጠንከር ብሎ ሊሰማ ይችላል። ቀጭን መስመሮችን ይበልጥ ጎልተው እንዲታዩም ይችላሉ። እዚህ ላይ ሞይስቸራይዝድ ይጠቅማል። ሞይስቸራይዘር መሸብሸብን በአስማት እንደሚያጠፋ ማሰብ ግን አይገባም። ዋናው ጥቅሙ ቆዳውን እንዲያጠግበውና እርጥበቱን እንዲጠብቅ መርዳት እና ሶስተኛው ከቀድሞ ነጥብ ጋር በቀጥታ የሚገናኝ የፀሐይ መከላከያ ነው። ምክንያቱም ቆዳ መሸብሸብ ላይ ከምትጠቀመው ምርት በፊት ቆዳህን ከሚጎዳው ዩቪ ጨረር መጠበቅ እጅግ አስፈላጊ ነው። ስለዚህ የቆዳ እንክብካቤ ማለት ብዙ ነገሮችን በፊትህ ላይ መቀባት ማለት አይደለም። ቆዳህን ማጽዳት፣ እርጥበቱን መጠበቅና ከፀሐይ መጠበቅ መሰረታዊ እንክብካቤ አካላት ናቸው። ከዚህ በላይ የምትጨምር ምርት ካለ የቆዳህን አይነትና ፍላጎት መመርመር ይገባል። ለምሳሌ የሚያበሳጭህ ምርት ከሆነ ውድ ስለሆነ ጥሩ ነው ብለህ መቀጠል አያስፈልግም። ቁጥር 9 በቂ ውሃ መጠጣት። እስካሁን ያየናቸው ብዙዎቹ ልማዶች ቆዳችንን ከውጭና በዕለት ተዕለት ህይወታችን እንዴት መጠበቅ እንደምንችል ነው። አሁን ግን ወደ ውስጥ እንመለስ። ምናልባት ውሃ መጠጣት ቀላል ነገር ነው። ቆዳ መሸብሸብ ጋር ምን ያገናኘዋል? ሰውነታችን በቂ ፈሳሽ ሳያገኝ በመደበኛነት መስራት አይችልም። ውሃ ሰውነታችን የሚፈልገውን ብዙ መደበኛ ሂደቶችን ለማካሄድ ያስፈልጋል። የደም ዝውውር፣ የሰውነት ሙቀት መቆጣጠርና ቆሻሻችን በመደበኛ መንገድ ማስወገድ ከነዚህ መካከል ናቸው። ቆዳችን የሰውነታችንን አካል ስለሆነ የሰውነት ፈሳሽ ሚዛን ሲረበሽ ቆዳውን ሊጎዳ ይችላል። ሰውነታችን በጣም ከደረቀ ቆዳችን ደረቅ፣ ደካማ ወይም የደከመ ሊመስል ይችላል እና ቆዳው ሲደርቅ አንዳንድ ቀጭን መስመሮች ለጊዜው ይበልጥ ጎልተው ሊታዩ ይችላሉ። ነገር ግን እዚህ ላይ አንድ ጠቃሚ ልዩነት አለ። በቂ ውሃ መጠጣት ቆዳን በድንገት ከመሸብሸብ ነፃ ያደርገው። ውሃ የእድሜ ሂደትን አያቆምም፣ የፀሐይ ጉዳትንም አይሰርዝም። ነገር ግን ሰውነት በቂ ፈሳሽ እንዲኖረው መርዳት የጤናማ ኗኗር አንዱ መሰረት ነው። ስለዚህ በቀን ትክክለኛውን ቁጥር ይህ ብቻ ነው ብለን ለሁሉም ሰው አንድ የውሃ መጠን መወሰን አይገባም። የሚያስፈልገው የውሃ መጠን እንደ እድሜ፣ የሰውነት መጠን፣ እንቅስቃሴ፣ የአየር ሙቀትና ምን ያህል ላብ እንደምታወጣ ሊለያይ ይችላል። በተለይ በሞቃት አካባቢ የሚኖር ከሆነ ወይም ብዙ እንቅስቃሴ የምታደርግ ከሆነ የፈሳሽ ፍላጎት ሊጨምር ይችላል። ስለዚህ እስኪጠማህ ድረስ ብቻ መጠበቅ ሁልጊዜ ጥሩ ልማድ ላይሆን ይችላል። በቀን ውስጥ ውሃን በትንሽ መጠጣት፣ ከምግብ ጋር ውሃ መውሰድ እና ለረጅም ጊዜ ውሃ ሳትጠጣ እንዳትቆይ ማድረግ ቀላል የሆኑ ልማዶች ናቸው። እንዲሁም ውሃ ብቻ ሳይሆን ከምግብ የምታገኘው ፈሳሽም ለሰውነትህ የፈሳሽ አቅርቦት ውስጥ ይሳተፋል። ፍራፍሬና አትክልቶች ለምሳሌ ብዙ ውሃ ሊይዙ ይችላል። ነገር ግን ውሃን ለመተካት ብዙ ጣፋጭ መጠጦችን መጠቀም እንደ ሶዳ እና ብዙ የተጨመረ ስኳር ያላቸው መጠጦችን ለዕለታዊ ፈሳሽ ፍላጎት ዋና ምንጭ ከማድረግ ይልቅ ተራ ውሃን መምረጥ የተሻለ ልማድ ነው እና አንድ ትንሽ ምልክትም የሽንትህ ቀለም ከመደበኛው በጣም ጠቆር ብሎ ከታየ ይህ በቂ ፈሳሽ እንደማታገኝ ሊያመለክት ይችላል። ግን ይህ ብቻውን የሰውነቱ ውሃ ሁኔታን ለመመዘን ፍጹም መለኪያ አይደለም። ዋናው መልእክት ቀላል ነው። ውሃ መሸብሸብን በአስማት አያጠፋም። በቂ ፈሳሽ ማግኘት ሰውነትን በመደበኛነት እንዲሰራ ይረዳል እና የተሟላ የቆዳ እንክብካቤ አካል ነው። ስለዚህ ዛሬ ራስህን ጠይቅ። ዛሬ ሰውነት የሚፈልገውን ፈሳሽ እየሰጠሁት ነው? እና ከነገ ጀምሮ ቀላል ልማድ ጀምር። ከአልጋ ስትነሳ ውሃ ጠጣ። በቀን ውስጥ የውሃ ጠርሙስ በአጠገብህ አስቀምጥ። ከምግብ ውሃ ጠጣ እና በተለይ በሙቀት ወይም በእንቅስቃሴ ጊዜ የፈሳሽ ፍላጎትን አትዘንጋ። ምክንያቱም ቆዳህን መንከባከብ የሚጀምረው ከምትቀባው ክሬም ብቻ አይደለም። አንዳንድ ጊዜ የቆዳህ እንክብካቤ ለመጀመር የምትፈልገውን ነገር ከእጅህ ላይ ያለው የውሃ ብርጭቆ ብቻ ነው። ቁጥር 10 የፊት ስፖርት ፋሻል ኤክሰርሳይዝ። በእርጅና ጊዜ
ቆዳችንን ከመሸብሸብ ለመጠበቅ ስንሞክር ብዙ ጊዜ ምን እንቀበላለን? የትኛውን ክሬም እንጠቀማለን? የትኛውን ምርት ይሻላል ብለን እናስባለን። ነገር ግን ፊታችን ላይ ያሉትም ጡንቻዎች እንደ ሌሎቹ የሰውነት ጡንቻዎች እንቅስቃሴ ያስፈልጋቸዋል። ስለዚህ ቆዳ እንክብካቤ ጋር አብሮ የፊት እንቅስቃሴን ማካተት አንድ ሊሞከር የሚችል ልማድ ነው። እንግዲህ የፊት እንቅስቃሴ ምንድን ነው? የፊት ጡንቻዎችን በተቆጣጠረ መንገድ ማንቀሳቀስ፣ ማጠናከርና ማዘርጋት የሚያቀላል ልምምድ ነው። ለምሳሌ አፍን በቀስታ መክፈትና መዝጋት፣ ጉንጮችን በቀስታ ማንቀሳቀስ፣ ቅንድብን ከፍ አድርጎ ለጥቂት ሰከንዶች መያዝና የአንገትን መንጋጋ አካባቢ በቀስታ ማንቀሳቀስ ከሚሞከሩ ልማዶች መካከል ናቸው። ግን እዚህ ላይ በጣም ጠቃሚ ነገር አለ። የፊት እንቅስቃሴን ስንሰራ የፊት መሸብሸብን ሙሉ በሙሉ ያጠፋል ብለን መጠበቅ የለብንም። ምክንያቱም ቆዳ እርጅና በአንድ ምክንያት ብቻ አይከሰት። እድሜ፣ የፀሐይ ጨረር፣ የቆዳ መዋቅር ለውጥ፣ ኮላጅን መቀነስና የሰውነት ተፈጥሯዊ ለውጦች ሁሉ ቆዳ እርጅና ላይ ሚና አላቸው። ስለዚህ የፊት እንቅስቃሴን እንደ አንድ ተጨማሪ እንክብካቤ ልማድ መመልከት ይሻላል። አሁን በቤትህ በቀላሉ ልትሞክረው የምትችለውን አንድ ምሳሌ እኔ መጀመሪያ ፊትህን ዘና አድርግ። ከዚያ አፍህን በቀስታ ከፍተህ ኦ የሚመስል ቅርጽ ለጥቂት ሰከንዶች ያዝ። ከዚያ ወደ ተፈጥሯዊ አቀማመጥ ተመለስ። ይህም በቀስታ ብዙ ጊዜ መድገም ትችላል። ከዚያ ጉንጮችህን በቀስታ አንቀሳቅስ። ፈገግ በማለት የጉንጭ ጡንቻዎችህን አንቀሳቅስ። ለጥቂት ሰከንዶች ያዝ እና እንደገና ዘና በል። በመቀጠል ቅንድቦችህን በቀስታ ከፍ አድርግ። ለጥቂት ሰከንዶች ያዝና ወደ መደበኛው አቀማመጥ ተመለስ። እነዚህን ስታደርግ ግን ፊትህን በኃይል አትጎትት፣ ቆዳህንም አትፈትገው። ቀስ ብለህ እና በቁጥጥር ማድረግ ነው ዋናው። እንዲሁም ህመም ከተሰማ፣ መንጋጋ ከተጨነቀ ወይም ቆዳ ከተበሳጨ ልምምዱን ማቆም ይገባል። እና አንድ ተጨማሪ ነገር፣ የፊት እንቅስቃሴ ብቻውን የፊት መሸብሸብን መከላከያ አይደለም። ይህን ከበቂ እንቅልፍ፣ በቂ ውሃ፣ ጤናማ አመጋገብ፣ ከፀሐይ መከላከያና ተስማሚ የቆዳ እንክብካቤ ጋር ማያያዝ ነው የተሻለው። እንግዲህ ከዛሬ ጀምሮ ለፊት በየቀኑ ጥቂት ደቂቃዎች ለመስጠት ሞክር። አስፈላጊ ነገር ብዙ ጊዜ መስራት ሳይሆን ቀስታ በትክክልና መደበኛ ማድረግ ነው። እና ይህን አስታውስ፣ የፊትህ ቆዳ ብቻ አትንከባከብ፣ ከስር ያለው ጡንቻም አትዘንጋ። የፊት እንቅስቃሴ የተሸበሸበ ቆዳን በአስማት የሚያጠፋ መፍትሄ ባይሆንም ከሌሎች ጤናማ ልማዶች ጋር ሲጣመር ለፊት እንቅስቃሴ ለአጠቃላይ የቆዳ እንክብካቤ ተጨማሪ ልምምድ ሊሆን ይችላል። እንግዲህ ቆዳችን ለምን እንደሚሸበሸብና ቆዳችንን ጤናማ ለማድረግ ምን ልማዶች ሊረዱን እንደሚችሉ አብረን አይተናል። ከነዚህ ልማዶች ውስጥ እናንተ ከዛሬ ጀምሮ መተግበር የምትፈልጉት የትኛውን ነው? ኮሜንት ላይ ይጻፉልኝ። ቪዲዮ ጠቃሚ ከሆነላችሁ ላይክ በማድረግ ያሳውቁኝ። ከዚህ ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰባችንን ይቀላቀሉ እና ይህ መረጃ ለሌላ ሰው ጠቃሚ እንደሚሆን ታስባችሁ ባካችሁ አጋሩ። የሚቀጥለውን ቪዲዮ እስክንገናኝ ጤና ይስጠን።